ገብረ ጻድቃን የዕለቱ የድል መግለጫ እንዲሰጠን እዚህ ስቱዲያችን ተገኝቷል። እንኳን ደህና መጣ። የዛሬ የድል ውላችን ምን ይመስላል የሚል እስኪ ማብራሪያ እንድትሰጥ። አመሰግናለሁ። የዛሬው የድል ብስራታችን የሚጀምረው ሁላችንም እንደምናውቀው የትግራይ ህዝብ ለመውረር በሶስት አቅጣጫዎች ተደጋጋሚ ውጊያዎች ሲካሄዱ እንደሰነበቱና የትግራይ መከላከያ ሰራዊት ከፍተኛ ድል በማስመዝገብ ላይ እንደሚገኝ እናውቃለን። ውጊያው እስካሁንም አላቋረጠም። ሁለቱ አምባገነን መንግስታት እያፈራረቁ የትግራይ መከላከያ ኃይል ሰብረው በመግባት የትግራይ ህዝብ ለማንበርከክ ሩጫቸው ህልማቸው ገና አልቋጩም። የዛሬው ደስ የሚል ዜናውም በነበለት ዕዳጋ ዓርባ አድርጎ ወደ ወርዒ ተሻግሮ በገርዓል በሐውዜንና አብርሃ አጽብሃ አካባቢ የዘመተው ግዙፍ የህግደፍ 4 ክፍለ ሰራዊት ከባድ ውጊያ ሲያካሂድ ነበር። ትላንት ጀምሮ ውጊያውን በከፍተኛ ጀግንነት የትግራይ መከላከያ ኃይል ሲመክተው ነበር። ዛሬ በተደረገው ከፍተኛ አላህ አስጨራሽ ትግል አራቱም የህግደፍ ክፍለ ሰራዊት ሙሉ በሙሉ ተደምስሷል። ከድምሰሳው ያመለጡ በመሸሽ ላይ ነው የሚገኙ። ትልቅ ድል ነው። እነዚህ የህግደፍ ክፍለ ሰራዊቶች አመጣጣቸው የኢትዮጵያ መከላከያ ሰራዊት ደንብ ልብስ በመልበስ በየአካባቢ ያገኙት የገበሬው እህል በማቃጠልና የገበሬ እንስሳት በማረድ እግረ መንገዳቸው የትግራይ ህዝብን የማደህየት ስራ እየሰሩ ነው የመጡ። ይህ ከፍተኛ ግፍ ነው። የትግራይ መከላከያ ሰራዊታችን የልህና ቁጭት ስለፈጠረበት ሁለቱም ቀን ያደረገው ከፍተኛ ርብርብ እነዚህ አራት ክፍለ ጦሮች ሙሉ በሙሉ በመደምሰስ እግሬ አውጪኝ ብለው የቀረ ኃይላቸው እንዲሸሹ እያደረገ ይገኛል። እንደተለመደው ይህ ኃይል ከትግራይ ወራሪ ኃይል ነው። ተጠራርጎ እየሸሸ ነው። ተጠራርጎ በመሸሽ ላይ የሚገኘው ኃይል ግን እንዳያመልጥ እዛ አካባቢ የሚገኙ የሚሊሻ አባላቶቻችን እንደተለመደው የገርዓልታ የኽልተ በለሳ የሐውዜን የነበለት የዓዲ ሕፈሮም የዓዲግራትና አካባቢ ሚሊሻዎች ራቅ ብለው የራማና የሐሳ ህዝባዊ ሚሊሻዎች እንደተለመደው ጠላት እየለቀማችሁ እያስረከባችሁ ስለምትገኙ አሁንም ጠላቶቻችን እንዳያመጡ መውጫ በር በመዝጋት የተለመደው ጀግንነታችሁ ትግራይ አትደፈርም የሚለው ጀግንነታችሁ እንድትደግሙ በዚህ አጋጣሚ አደራችን ማስተላለፍ እንፈልጋለን። ይህ ትልቅ ድል ነው የዛሬው ድል። ሁለተኛው ትልቁ ድላችን ደግሞ በዓዲ ቀይሕ አካባቢ አሁን በዓዲ ቀይሕ ግንባር ተደጋጋሚ ሙከራዎች እየተካሄዱ ናቸው። ጠላት 3 ያህል ሙከራዎች አድርጓል። ሶስቱም ሙከራዎች በወገን የትግራይ መከላከያ ኃይል ብርቱ ትግል መክሸፍ ችሏል። በዚሁ ጊዜም አንድ ለየት ያለ ነገር ቢኖር አንድ ኦራል መኪና ሙሉ አስተኳሾች ቀድመው በመላክ በትግራይ ህዝብ ላይ ድብደባ ለማካሄድ ቀድመው የመጡ ሙሉ በሙሉ ከነ አባላቶቻቸው ኦራሏ በቁጥጥር ስር ውላለች። ሁለተኛው ኦራልም ለማምለጥ ሲል በጀግናው የትግራይ መከላከያ ኃይል ተመቶ ተቃጥሏል። ወጀራት በኩልም ትልቅ ድል የተመዘገበው። ሶስተኛው ግንባር በዕዳጋ ሐሙስ አካባቢ ያለው ግንባር ወደፊት ለመቀጠል አስቦ ነበር። የትግራይ መከላከያ ኃይልና ህዝባዊ ሚሊሻችን ህዝባችን በጋራ ትግል ባደረጉት ርብርብ ያሰበውን ማሳካት አልቻለም። ወደፊት መግፋትም አልቻለም። በሐውዜን ተሻግሮ በአብርሃ አጽብሃና በገርዓልታ አካባቢ የተደመሰሰው 4 ክፍለ ሰራዊት ክፉኛ ስላስደነገጣቸው ይህ ንዴታቸው ህዝባችንን በመደብደብ በከባድ መሳሪያ በመደብደብ ለመበቀል ሞክሯል። ይህ ግን የትግራይ ህዝብ በዚህ የሚንበረከክ አይደለም። እነሱ በከባድ መሳሪያ ስለደበደቡ በአውሮፕላን ስለደበደቡ የሚንበረከክ ህዝብ የለንም እና ዛሬ የተመዘገበው ሙሉ በሙሉ 4 ክፍለ ጦር በመደምሰሳችን ሙሉ ፍጻሜያቸው የሚያረጋግጥ ትልቅ የድል ብስራት ነው። መጨረሻ ልንለው ምንችል ቢኖር ትግራይ አሁንም ቢሆን የጠላቶቻችን መቀበሪያ እንጂ መፈጫ ስላልሆነች ሁላችንም ባገኘነው አጋጣሚ የህዝባዊ ጦርነት የሚጠይቀው ሁሉ በመክፈል እያንዳንዱ መውጫቸው በር እያንዳንዱ ኮረብታ ሊያመጡት የሚችል እያንዳንዱ ሊሾልክበት የሚችል ሁሉ በመዝጋት የተገለጹ አካባቢ ህዝባዊ ሚሊሻዎች በአጠቃላይ ህዝባችን በሮችን በመዝጋት የጠላቶቻችን መቀበሪያ እንዲሆን አበክረን
መስራትና ከህዝባዊ ሰራዊታችን ከትግራይ መከላከያ ኃይል ጎን በመሰለፍ ጠላቶቻችን ሙሉ በሙሉ ቀብረን ያሰቡት እንዳይሳካ ትግራይ አሁንም ደምቃ እንድትታይ የበኩላችንን ሚና መጫወት አለብን የሚል ሐሳብ አለኝ። የኤርትራ መከላከያ ሰራዊት እግረ መንገዱ በማይጠቅማችሁ ለኤርትራ ህዝብ እርባና በሌለው ነገር ህይወታችሁ በበረሃ ከሚቀር ወንድማችሁ ለሆነ ህዝባዊ ሰራዊትና ወንድማችሁ ለሆነ ለትግራይ ህዝብ እጃችሁ በመስጠት ከዚህ ነገር እንድትታቀውና በማይወክላችሁ ጦርኖች ህይወታችሁ ከሚያልፍ ከኛ ጎን ተሰልፋችሁ ከትግራይ ህዝብ ጋር ተሰልፋችሁ ህይወታችሁ እንድታድኑ በዚህ አጋጣሚ ጥሪ ማቅረብ ፈልጋለሁ። አሁንም ቢሆን ትግራይ የጠላቶቻችን መቀበሪያ እንጂ የጠላቶቻችን መፈጃ አይደለችም። ለጥቂት አምባገነን ለሁለቱ አምባገነኖች ሲባል ህዝብ መሞት የለበትም ማለቅ የለበትም። እጃችሁ በሰላም ስጡ። እጃችሁ በሰላም ለሰጣችሁ ደግሞ የትግራይ ተንከባክቦ ሸኛችኋል። አሁንም ቢሆን ድል የትግራይ ነው፣ እናሸንፋለን። እናመሰግናለን። የትግራይ መከላከያ ሰራዊት